ኦኬ ዛሬ ሃላ የሚባል አፕ ይዤላችሁ መጥቻለሁኝ። ይሄ ሃላ አፕ ምንድነው የሚሰራው? እንዴት ነው የሚሰራው የሚለውን አብረን እናያለን ማለት ነው። ይህ ሃላ የሚባለው አፕ ማለት ነው እንደ ሌሎቹ እንደ ቦሎ አፕ፣ እንደ ቮን፣ እንደ ኒኪ አፕ፣ እንዲ ላይቭ ስትሪም አፕ ነው ማለት ነው። እና ይሄ አፕ በቅርቡ ነው ወደኛ ሀገር የመጣው ልንሰራበት ይገባል ብዬ ነው። እና እንዴት ነው ይሄ አፕ የሚሰራው ካልን ቤስት ፊቸሮች አሉት። አሁን ከቦሎ አፕ፣ ከቮን፣ ከኒ ላይቭ አፕ ስትሪሞች ለየት የሚያደርጉት የራሱ ቤስት ፊቸሮች አሉት። ከነሱም ውስጥ አሁን ይሄ ሌሎቹ በላይቭ ላይ ገብተን ነው የምንሰራው። ይሄ ግን ለየት የሚያደርገው በቮይስ በአውዲዮ መስራት እንችላለን ማለት ነው። ሩማችን ክሬት እናደርግና በቮይስ ወይም በኦዲዮ ብቻ መስራት የምንችለው አፕ ነው ማለት ነው። ሌላው ጌሞቹን ስንሰራ አሁን በቦሎ አፕ፣ በቮን እና በሌሎቹ አፖች የምንሰራው ጌም አሁን ከሌላ ሰው ጋር ነው የምንጫወተው። ላኪ ስናደርግ፣ ኢንቫይት ስናደርግ ራሱ እና ኤክስቼንጅ እንዲሁም ጋምብሊንግ ስናደርግ በእነዚህ አሁን በጠሯቸው ቤስት ፊቸሮች ይላል። ጌም ስናደርግ ከራሳችን ጋር መጫወት እንችላለን። ሌላ ሰው አንጠብቅም። ላኪ እንዲሁም ላኪ ለሰው ጊፍትም ስንሰጥ ላኪ ምናምን ስንጫወትም እንደዚሁ ከራሳችን ጋር ነው መጫወት የምንችለው ማለት ነው። እዚሁ መጫወት እንችላለን። ኢንቨስት ስናደርግም ለምሳሌ ቦሎ አፕ የምትጠቀሙ ከሆነ ለምሳሌ ኤ ከቢ እና ከሲ ነው ማግኘት የሚችለው ማለት ነው። ይሄ ግን እስከ 8 ቴይለር ወይም እስከ 8 እና ከዛ በላይ ካሉ ሰዎች አድቫንቴጅ የምታገኙበት ይሆናል ማለት ነው። ኢንቫይት ካደረጋችሁ በኋላ ኤክስቼንጅ ዊዝ ዩርሰልፍ ነው። ሌላ ሰው ጋር ልከህ ምናምን አይደለም፣ እዛው በራስህ ኤክስቼንጅ ማድረግ የሚቻልበት አፕ ነው ማለት ነው። እንዲሁም ጋምብሊንግም እዛው በራሳችን ስልክ ለራሳችን ጋምብሊንግ አድርገን የምናገኝበት አድቫንቴጅ ነው ማለት ነው። እና ይሄ ሃላ አፕ ልንሰራበት ልንጠቀምበት ይገባል ብዬ አስባለሁኝ። እስኪ አሁን እንክፈተውና እንዴት ነው የሚከፈተው የሚለውን እናያለን ማለት ነው። ይሄ አፕ ከፕሌይ ስቶር ታገኝታላችሁ፣ ወይም ደግሞ ሰው ከፕሌይ ስቶር ማግኘት ትችላላችሁ። ወይም ሰው ኢንቫይት አድርጋችሁ በዛ ኢንቫይቴሽን ኮድ ገብታችሁ ዳውንሎድ አድርጋችሁ ከዛ ኢንቫይቴሽን ኮዱን ማስገባት ትችላላችሁ ማለት ነው። አሁን ገባሁኝ፣ ሆም ጋር ገባሁኝ ማለት ነው። ሆም ሜሴጅ እና ሚ የሚል አለ። እንደዚህ ሲመጣልን መጀመሪያ ሚ የሚለው ጋር ልግባና ከዛ በኋላ ምን አለ ሆስት ሴንተር ኤጀንሲ አባውት አለና ሴቲንግስ ገብተን አካውንታችንን ክሬት እናደርጋለን፣ አሻራ እንሰጣለን ማለት ነው። እንደምታዩት አካውንት ማናጀር፣ ሜል አካውንት እና ሌሎችም አሉ። እኛ ግን አካውንት ማናጀር ጋር የሚለው ጋር እንገባና እዚህ ጋር ፎን ነምበር ባይንድ ማድረግ ትችላላችሁ ማለት ነው። ከዛ ሴኩሪቲ ፓስወርድ የሚለው ላይ እዚህ ጋር አሻራ እንሰጣለን ማለት ነው። አሻራ ከሰጠን በኋላ ፓስወርድ 6 ፓስወርዶችን 6 የፈለግነውን ፓስወርድ አስገብተን እነሱን መርሳት የለብንም። ምክንያቱም ሊያስቸግረን ይችላል ኋላ ኤክስቼንጅ ላይ። ስለዚህ ማድረሳቸውን 6 ፓስወርዶችን ካስገባን በኋላ ኢንተር እንለውና እንመለሳለን ማለት ነው። ከዛ በኋላ ምን እናደርጋለን? ተመልሰን እንመጣና ሆም ውስጥ እንገባለን። ሆም ውስጥ ገብተን ይችኛው ማይክ የምትመስሏ ለፓርቲ ላይ ለመግባት የሚያግዘን ነው ማለት ነው። ስለዚህ አሁን ይሄን ነካሁት ማለት ነው። ኦኬ ይሄ አሁን ሆም ጋር ገብቻለሁ ማለት ነው። እዚህ ጋር የምሰራቸው ነገሮች ምንድናቸው ካልን ለምሳሌ ቅድም የጠቀስኳችሁ እዚህ ጌሞች አሉ። እንዲሁም እዚህ ጋር ላኪ ጊፍት ምናምን መሰጣት እንችላለን። ይሄ እንግዲህ ከራሳችን ጋር ሌላ ሰው መላክ አይጠበቅብንም። ይሄ እንግዲህ ቤስት ፊቸሮች ነው ማለት ነው። እና እዚህ ጋር ቮይስ ሌላ ሰው ፓርቲ ላይ ገብቶ እንዳይረብሸን ስንፈልግ ቮይስ ኦኑን ሚዩት ማድረግ እንችላለን ማለት ነው። ሌላ እዚህ ጋር የቮይስ ምልክት ስፒከር ትመጣለች። እሷን ኤክስ ነው የሚላት፣ ግን እሷን ኦፍ ማድረግ አይቻልም፣ ያስቀጣል ማለት ነው። ስለዚህ ይህን ይመስላል። እዚህ ጋር ፓርቲ ላይ እንግዲህ ለ3 ሰዓት ተቀምጠን ነው እዚህ ጋር እቺ አንድ ቁጥር እኛን የምንቀመጥባት እዚህ ጋር ተቀምጠን ማለት ነው መስራት እንችላለን። አሁን ወደ ሆም ስመለስ ምንድነው ሚ ላይ ገብቼ የምንሰራቸው ታክሲዎች ምንድናቸው ካልን እዚህ ጋር እንግዲህ እኔ አሁን ጠዋት ሰርቼው ነው እንጂ እዚህ ጋር ኒው ሆስት ኦን ማይክ ፎር 1 ሃወር፣ እዚህ ጋር 2000 ኒው ሆስት ኦን ማይክ ፎር 2 ሃወር ፎር 3 ሃወር እያለ 2000 1000 ላይ ደግሞ ፎር 1000 የሚል አለ። በአጠቃላይ 6000 ለ7 ቀን ተከታታይ መስራት እንችላለን ማለት ነው። እዚህ ጋር ጆይን ፓርቲ እንደ ክራውድ ፎር 1 ሃወር፣ እዛ ቢጫ ወንበር ላይ ተቀምጠን ካሉት ወንበሮች እዛ ውስጥ አንድ ሰው መጥቶ 150 ፖይንት ከሰጠን እኛ 800 የማግኘት እድል አለ ማለት ነው። እና እዚህ ጋር የኔን ተሞክሮ ልንገራችሁ። እንዴት ነው የምሰራው ካላችሁኝ እኔ ማታ ለምሳሌ ልተኛ 7 ሰዓት እንተኛው 6 ሰዓት ስተኛ ዋይፋይ ኦን አድርጌ ሃላን ከፍቼው እተኛለሁ ማለት ነው። ጧት እንደነቃው በቃ ክሌም ብቻ ነው የምለው ማለት ነው። በቀላሉ ምንም ቀን እዚህ ጋር መልፋት ላይ አይጠበቅባችሁም ማለት ነው። እና በዚህ መንገድም መስራት ትችላላችሁ። እና ጥሩ አፕ ነው፣ ስሩበት ለማለት ነው። ከተመቻችሁ ሰብስክራይብ፣ ላይክ፣ ኮመንት አድርጉ። እወዳችኋለሁ። አመሰግናለሁ።